በአሜሪካ የምትኖሩ ቤተሰቦች የክሬዲት ውጤታችሁ ግሩም እንዲሆንና በዚህች ታላቅ ሀገር ከሲስተሙ ጋር በመግባባት ለመኖር ማወቅ ካለባችሁ ቁም ነገሮች አንዱ የክሬዲት ካርድ አጠቃቀም ነው። አዳም እባላለሁ። በኮምፒውተር ሳይንስ የመጀመሪያ ዲግሪ ያለኝ ሲሆን በማኔጅመንት ሁለተኛ ዲግሪን ይዣለሁ። በአሜሪካ ከ9 ዓመታት በላይ በኖርኩባቸው ጊዜያት ውስጥ የክሬዲት ስኮር ሲስተም እንዴት እንደሚሰራ በቂ መረዳት አግኝቻለሁ። ሚስጥሩ የ30% ህግ ነው። ስኮራችሁ ከ700 በላይ እንዲሆን ከተሰጣችሁ የክሬዲት ካርድ መጠን ከ30% በላይ አትጠቀሙ። ሙሉ መረጃውን በዚህ ቻናል ላይ አቅርቤዋለሁ። ቪዲዮውን በማየትና ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ጠቃሚ የሆኑ ጉዳዮች እንድንካፈል፣ ሐሳብ አስተያየትና ጥያቄያችሁን ደግሞ በኮሜንት ቦታው ላይ እንድታስቀምጡ ትጋበዛላችሁ። ጊዜ ምን ያህል ውድ እንደሆነ ስለማውቅ በዚህ ቻናል ውስጥ ስትቆዩ ለጊዜያችሁ ተመጣጣኝ ዋጋ እንደምታገኙ በአክብሮትና በእርግጠኝነት ልነግራችሁ እወዳለሁ። ግሩም ቆይታ ከአዳም ሲነርጂ ጋር።